የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጄኔራል ታደሰ ወረደ በሰሞኑ የትግራይ ድንበር አካባቢ ያሉ ውጥረቶችን ተከትሎ ለመጀመሪያ ጊዜ በትግራይ ቴሌቪዥን በመቅረብ ቃለ ምልልስ ሰጡ። ከሞኖፖሊ ወደ ገበያ መር እየተጓዘች ያለችው ኢትዮጵያ የወርቅ ንግድና የፋይናንስ ዘርፍ ስትራቴጂያዊ ሽግግር አደረገች። የሆርሙዝ ወሽመጥ በመባል የሚታወቀውና በባሩድ ጭስ የታፈነው የዓለም የነዳጅ ጉሮሮ ሊፈነዳ መቃረቡ ተሰማ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጄኔራል ታደሰ ወረደ በሰሞኑን የትግራይ ድንበር አካባቢዎች ያሉ ውጥረቶችን ተከትሎ ለመጀመሪያ ጊዜ በትግራይ ቴሌቪዥን በመቅረብ ቃለ ምልልስ ሰጥተዋል። በቃለ ምልልሱ የሰጡት ምላሽ የፕሪቶሪያው ስምምነት ጦርነቱን በማቆም ደረጃ ለውጥ ቢያመጣም ወደ ዘላቂ ሰላምና መረጋጋት በመሸጋገር ረገድ ግን ስምምነቱ እየተተገበረ አለመሆኑንና መሰረታዊ የሆኑ የፖለቲካ ልዩነቶች አሁንም እየሰፉ መሆናቸውን ጠቋሚ ነው። በተለይም በፌዴራል መንግስቱና በጊዜያዊ አስተዳደሩ መካከል የነበረውን መተማመን እየተሸረሸረ መምጣቱንና ግንኙነቱን ወደ ቀዝቃዛው ጦርነት መንፈስ እየተቀየረ መሆኑን ከንግግራቸው ቃና መረዳት ይቻላል። ጄኔራል ታደሰ በዋናነት ያነሱት የችግሩ ሁሉ ካስማ አድርገው የወሰዱት ጉዳይ የክልሉን ህገ መንግስታዊ ግዛትና የተፈናቃዮችን መመለስ የሚመለከተው አጀንዳ ነው። የፌዴራል መንግስቱ ምዕራብ ትግራይን ጨምሮ የይዞታ ጥያቄዎች ላይ ሪፈረንደም ወይም ህዝበ ውሳኔ ይደረግ ማለቱ በጊዜያዊ አስተዳደሩ ዘንድ እንደ አዲስና ተቀባይነት እንደሌለው ቅድመ ሁኔታ ተወስዷል። ጄኔራሉ ይህን ሀሳብ በጽኑ ሲቃወሙ የፕሪቶሪያ ስምምነት መንፈስ ወደ ነበረበት ህገ መንግስታዊ ስርዓት መመለስ እንጂ አዲስ የወሰን ድልድል ማድረግ አለመሆኑን በማስመር የፌዴራል መንግስቱን አቋም ሆን ተብሎ የተፈናቃዮችን መመለስ ለማጓተትና ጊዜ ለመግዛት የሚደረግ ፖለቲካዊ ሴራ እንደሆነ አድርገው ይተረጉሙታል። ይህ አቋማቸው ደግሞ ከፌዴራል መንግስቱ ጋር ያለውን የፖለቲካዊ ውይይት ወደ አሉታዊ አቅጣጫ እየወሰደው መሆኑን ያሳያል። በሌላ በኩል የትጥቅ መፍታት ወይም ዲዲአር ሂደትን ከክልሉ ደህንነት ጋር በማያያዝ ያቀረቡት ትንታኔ ትጥቅ መፍታት ብቻውን ግብ ሳይሆን ከሌሎች የደህንነት ዋስትናዎች ጋር ተሳስሮ ሊተገበር የሚገባው መሆኑን ያመላክታል። የውጭ ኃይሎች ማለትም የኤርትራ ሰራዊትና የአማራ ኃይሎች እንደተጠቀሱት ከትግራይ ግዛቶች ሳይወጡና የተፈናቀሉ ዜጎች ወደ ቀያቸው ሳይመለሱ የሚደረግ ትጥቅ መፍታት ለህዝቡ ደህንነት ስጋት እንደሆነም ገልጸዋል። በቅርቡ በተከሰተው የድሮን ጥቃትና ግጭት ላይ የሰጡት አስተያየትም ሰላም አለ ተብሎ በሚታሰብበት ወቅት የሚፈጸም ጥቃት ህዝቡን በተስፋ መቁረጥ ውስጥ እየከተተውና የፌዴራል መንግስቱ ለሰላም ያለውን ቁርጠኝነት ጥያቄ ውስጥ እንደከተተው ያሳያል። በተጨማሪም የበጀት መከልከል፣ የባንክ አገልግሎት መቋረጥና የአየር በረራ መታገድ የመሳሰሉ ኢኮኖሚያዊና ማህበራዊ ጫናዎች እንደ ፖለቲካ መሳሪያ ወይም የመደራደሪያ ካርድ እየዋሉ መሆናቸውን ጄኔራሉ በምሬት ገልጸዋል። እነዚህ ድርጊቶች የጊዜያዊ አስተዳደሩን አቅም ለማዳከምና ህዝቡን በማማረር በአስተዳደሩ ላይ ለማንሳት ታቅደው የሚፈጸሙ ናቸው የሚል ጠንካራ አንድምታ አለው። ይህ ሁኔታ ህዝቡ በመንግስት ላይ ያለውን እምነት እንዲያጣና ወደ ከፍተኛ ተስፋ መቁረጥ እንዲገባ እያደረገው ሲሆን የጊዜያዊ አስተዳደሩም በሁለት እሳት መሃል ማለትም በህዝቡ የለውጥ ጫናና በፌዴራል መንግስቱ የተጽዕኖ ክልል ውስጥ ተወጥሮ እንደሚገኝ ያሳያል። በአጠቃላይ ከቃለ ምልልሱ የምንረዳው በትግራይ ያለው ሁኔታ ሰላምም ጦርነትም የሌለበት ወይም ኖ ዋር ኖ ፒስ በሚመስል አደገኛ ሁኔታ ውስጥ መሆኑን ነው። ጄኔራል ታደሰ ችግሩን በውይይት ለመፍታት ፍላጎት እንዳላቸው ቢገልጹም አሁን ባለው ሁኔታ መቀጠል እንደማይቻልና መብትን ለማስከበር ሲባል ወደ ትግል ያ ምናልባት ፖለቲካ ወይም ሌላ ሊሆን ይችላል መግባት ግድ ሊሆን እንደሚችል የሰጡት ፍንጭ ሁኔታውን አሳሳቢ ደረጃ ላይ መድረሱን ይጠቁማል። የፌዴራል መንግስቱ አካሄድ እንደማያዋጣና ይልቁንም አገሪቱን ወደ ሌላ ዙር ግጭት ሊወስዳት እንደሚችል የሰጡት ማስጠንቀቂያ የሰላም ስምምነቱ አደጋ ላይ መውደቁንና አስቸኳይ የፖለቲካ መፍትሄ እንደሚያስፈልገው የሚያስብ ጠንካራ መልእክት ነው። በመቀጠል ከሞኖፖሊ ወደ ገበያ መር እየተጓዘች ያለችው ኢትዮጵያ የወርቅ ንግድና የፋይናንስ ዘርፍ ስትራቴጂካዊ ሽግግር አደረገች። የኢትዮጵያ መንግስት በፋይናንስ በወርቅ ገበያ ዘርፍ ላይ እያደረገ ያለው መሰረታዊ ፖሊሲ ለውጥ የሀገሪቱ የኢኮኖሚ መዋቅር ከማዕከላዊ ወደ ገበያ ተኮር ስርዓት ለማሸጋገር ያለመ ሰፊ እንቅስቃሴ አካል መሆኑን መረዳት ይቻላል። ዓለም አቀፉ የገንዘብ ድርጅት ወይም IMF ይፋ ያደረገው መረጃ እንደሚያመላክተው ከሆነም የኢትዮጵያ ብሔራዊ ባንክ እስከ አውሮፓውያን አቆጣጠር ዲሴምበር 2026 ድረስ ከወርቅ ግዢ ሽያጭ ገበያ ሙሉ በሙሉ በማውጣት ቦታውን ለግል ባንኮች ለማስረከብ ያቀደው እቅድ በዘርፉ የነበረውን የመንግስት ሞኖፖሊ የሚያስቀርና የግሉን ዘርፍ ሚና የሚያጎላ ወሳኝ እርምጃ ነው። ይህ ውሳኔ ማዕከላዊ ባንኩ ከንግድ ተዋናይ ወጥቶ ወደ ተቆጣጣሪነት ሚና ብቻ እንዲሸጋገር የሚያደርግ ታሪካዊ ለውጥ ነው።
እስካሁን በነበረው አሰራር ብሔራዊ ባንክ ብቸኛ የወርቅ ገዢ ላኪ በመሆን አቅራቢዎችን ለመሳብ ሲባል ከዓለም አቀፍ ዋጋ ላይ እስከ 15 በመቶ የሚደርስ ተጨማሪ ክፍያ ሲፈጽም መቆየቱ ተገልጿል። ይህ አሰራር በከፍተኛ የዋጋ ግሽበትና በጥቁር ገበያ ተጽዕኖ ውስጥ ወርቅ ወደ ባንኩ እንዲገባ በማበረታታት በኩል ጊዜያዊ ሚና ቢኖረውም በባንኩ ላይ ከፍተኛ የገንዘብ ኪሳራ ማስከተሉና የገበያ መዛባት መፍጠሩ የለውጡ ዋና መነሻ ሆኗል። መንግስት ለወርቅ አቅራቢዎች የሚከፍለው ድጎማ ወይም ማበረታቻ በገንዘብ ፖሊሲው ላይ አሉታዊ ጫና ማሳደሩም አልቀረም። በመሆኑም ብሔራዊ ባንክ ከዚህ ንግድ መውጣቱ የገበያውን ጤናማነት ከመጠበቅ ባሻገር ተቋሙ በዋናነት የዋጋ መረጋጋትና የፋይናንስ ስርዓቱን የመቆጣጠር ኃላፊነቱ ላይ ብቻ እንዲያተኩር እድል ይሰጠዋል። ይህ የፖሊሲ ለውጥ ለግል ባንኮች ትልቅ እድልና ፈተና ይዞ የሚመጣ ነው። የግል ባንኮች በወርቅ ግዢና ንግድ ውስጥ መሳተፋቸው የውጭ ምንዛሬ በቀጥታ ከወርቅ ኤክስፖርት ማግኘት እንዲችሉ መንገድ የሚከፍትላቸው ሲሆን ይህም ቀደም ሲል የነበረውን የውጭ ምንዛሬ እጥረት ለማቃለል አማራጭ ይፈጥርላቸዋል። ነገር ግን ይህንን እድል ለመጠቀም ባንኮቹ ጠንካራ የካፒታል አቅምና ዓለም አቀፍ የገበያ ትስስር ሊኖራቸው ይገባል። ሪፖርቱ ያመላከተው የባንኮቹ ውህደትና ግዢ መመሪያ አስፈላጊነትም ከዚህ ጋር ይያያዛል። ደካማ አቅም ያላቸው ባንኮች ብቻቸውን የወርቅ ገበያውን ውጣ ውረድም ሆነ ወደ ሀገር ውስጥ የሚገቡ የውጭ ባንኮች ፉክክር መቋቋም ስለማይችሉ ገበያው ራሱ ተቋማቱን ተዋህደው ግዙፍ የፋይናንስ ተቋም እንዲፈጥሩ የሚያስገድድ ሁኔታ እየፈጠረ ነው። ሌላው ወሳኝ ጉዳይ የኮንትሮባንድ ንግድ የመቆጣጠር አቅም ነው። ቀደም ሲል ብሔራዊ ባንክ ተጨማሪ ክፍያ በመክፈል ከኮንትሮባንድ ገበያ ጋር ሲፎካከር የነበረ ቢሆንም ወደፊት የግል ባንኮች ወደ ገበያው ሲገቡ ዋጋ የሚወስነው በዓለም አቀፍ ገበያና በአገር ውስጥ ድርድር ላይ ተመስርቶ ይሆናል። የግል ባንኮች ተወዳዳሪ ዋጋ ማቅረብ ካልቻሉ አምራቾች ምርታቸውን ወደ ህገወጥ ገበያ ሊያወጡ የሚችሉበት ስጋት አሁንም ይኖራል። ስለሆነም ብሔራዊ ባንክ ከገበያው ሲወጣ የውጭ ምንዛሬ ክምችት ላይ የሚኖረው ተጽዕኖ ብቻ ሳይሆን ህገወጥ የወርቅ ዝውውርን እንዴት መግታት እንደሚቻል የሚያሳይ ጠንካራ የቁጥጥር ስርዓት መዘርጋት ይጠበቅበታል። በምርት ረገድ የወርቅ ኤክስፖርት ካለፉት ዓመታት አንጻር ከ4 ወደ 39 ሜትሪክ ቶን ከፍተኛ እድገት ቢያሳይም በቀጣይ ዓመት መጠነኛ መቀየር ሊኖር እንደሚችል የተሰጠው ትንበያ ዘርፉ አሁንም በተለዋዋጭ ሁኔታ ውስጥ እንዳለ ያሳያል። የምርት መቀነስ ሊከሰት የሚችለው በጸጥታ ችግር፣ በህገወጥ ንግድ መስፋፋት ወይም በማውጣት አቅም ውስንነት ሊሆን ይችላል። በመሆኑም ይህ የሽግግር ወቅት በጥንቃቄ ካልተመራ በሀገሪቱ የውጭ ንግድ ገቢ ላይ ክፍተት ሊፈጥር ይችላል። በአጠቃላይ ይህ እርምጃ መንግስት ከንግድ እንቅስቃሴው በመውጣት ለግሉ ዘርፍ ቦታውን የመልቀቁ ሂደት አንድ ማሳያ ሲሆን ስኬቱ የሚወሰነው በተዘጋጀው የትግበራ እቅድ ጥራትና የግል ባንኮች ይህንን ኃላፊነት ለመሸከም በሚያደርጉት የውስጥ ዝግጅት ላይ ይሆናል። በመጨረሻም ከዓለም አቀፍ የዜና አውታር ወዳገኘነው ዘገባ ተሻገርን። የሆርሙዝ ወሽመጥ በመባል የሚታወቀውና በባሩድ ጭስ የታፈነው የዓለም የነዳጅ ጉሮሮ ሊፈነዳ መቃረቡ ተሰማ። የፋርስ ባህረ ሰላጤ ውሃ በፀሐይ ንዳድ ብቻ ሳይሆን በጂኦ ፖለቲካ ትኩሳትም መፍላት ከጀመረ ሰነባብቷል። አሁን ደግሞ የዓለም ኢኮኖሚ እስትንፋስ የሚተላለፍበት ጠባቡ የሆርሙዝ ወሽመጥ የባሩድ ሽታ ባረበበት የሀያላን የቃላትና የጡንቻ ንትርክ መሃል ወድቋል። ኢራን በዚህ የዓለም የደም ስር በተባለ ጠባብ መተላለፊያ ላይ የቀጥታ ተኩስ ልምምድ ለማድረግ መወሰኗ በነዳጅ ማጠራቀሚያ አጠገብ ክብሪት እንደ መጫር የሚቆጠር አደገኛ የሞት ሽረት ቁማር ሆኖ ተከስቷል። ከጠፈር ሲታይ የሰውን ልጅ ክንድ መስሎ የሚታየው የጠባብ ወሽመጥ ላለፉት ዘመናት የሐርና ቅመማ ቅመም መተላለፊያ የነበረ ሲሆን ዛሬ ደግሞ የኢንዱስትሪ ዓለም ትልቁ ደም ወይም ነዳጅ የሚፈስበት ወሳኝ የደም ቧንቧ ሆኗል። ኢራን በእሁድና ሰኞ አጠምደዋለሁ ያለችው ይህ የጦር ልምምድ ደግሞ መርከቦች እንደ አውራ ጎዳና በሚጠቀሙበትና የትራፊክ መለያየት ዘዴ ተብሎ በሚጠራው ወሳኝ መስመር ላይ ያነጣጠረ ነው። ይህ ማለት ኢራን በዓለም አቀፍ የንግድ መተላለፊያ ደጃፍ ላይ ቆማ ሰይፍ የመስበቅ ያህል ትንኮሳ አዘል እርምጃ ለመውሰድ ተዘጋጅታለች እንደማለት ነው። የጉዳዩ አሳሳቢነት ይበልጥ የሚጎላው ወሽመጡ እንደ መርፌ ቀዳዳ የጠበበ መሆኑ ነው። በአንገትጌው ላይ 33 ኪሎ ሜትር ብቻ የሚሰፋው የውሃ አካል የዓለምን የነዳጅ ፍላጎት 1/5ኛውን የተሸከመው ግዙፍ መርከቦች የሚተላለፉበት ነው። እዚህ ቦታ ላይ የሚፈጠር አንዲት ስህተት ወይም ሆን ተብሎ የሚደረግ ትንኮሳ በሰኔ ወር እስራኤልና ኢራን ባደረጉት የ12 ቀናት ጦርነት እንደታየው የዓለምን የነዳጅ ዋጋ ሰማይ የማስነካትና የኢኮኖሚውን ምሰሶ የመነቅነቅ አቅም አለው። ሳውዲና ኤሚሬትሶች አማራጭ የቧንቧ መስመሮችን ለመዘርጋት ቢሞክሩም የሆርሙዝን ወሽመጥ የሚተካ ጉሮሮ ግን እስካሁን አልተገኘም። ይህንን የኢራንን የእሳት ዳንስ በቅርበት እየተከታተለ የሚገኘው የአሜሪካ ጦር ማዕከላዊ ዕዝ ከወዲሁ ማስጠንቀቂያውን እንደ ነጎድጓድ አሰምቷል። አሜሪካ በባህሬን የመሸገውን 5ኛውን የባህር ኃይል ጦር ጋሻ በማድረግ የኢራን አብዮታዊ ዘብ ጀልባዎች ወደ አሜሪካ የጦር መርከቦች ሆነ ወደ ንግድ መርከቦች ዝር እንዳይሉ አስጠንቅቃለች። መልእክቱ ግልጽ ነው።
በዓለም አቀፍ ውሃ የመንቀሳቀስ መብት ቢኖርሽም አፈሙዝሽ ወደኛ ከዞረ ግን የዓለማችን እጅግ ገዳይ ጦር ምላሽ ይሰጣል የሚል ነው። ነገሩ ግን በባሩድ ብቻ የተወሰነ አይደለም። የፖለቲካውን መድረክ በሽሙጥና በግጭት የተሞላ ድራማ ሆኗል። የአሜሪካ ማስጠንቀቂያን ተከትሎ የኢራን የውጭ ጉዳይ ሚኒስትር የሆኑት አባስ አግራቺ የሰጡት ምላሽ የሁኔታውን አስቂኝና አሳዛኝ ገጽታ ያሳያል። አሜሪካ በአንድ በኩል የኢራን ጦር ሽብርተኛ ብላ ፈርጃ፣ በሌላ በኩል ደግሞ ከዚሁ ሽብርተኛ ካለችው አካል ወታደራዊ ሙያዊ ስነ ምግባርን መጠበቋን ሚኒስትሩ የዘመኑ ታላቅ ፌዝ ሲሉ አጣጥለውታል። ይህ የቃላት ልውውጥ በሁለቱ ሀገራት መካከል ያለው አለመተማመን ገደል ምን ያህል የጠበቀ እንደሆነ የሚያሳይ መስተዋት ነው። በጥቅሉ የሆርሙዝ ወሽመጥ ዛሬ ላይ የውሃ አካል ብቻ አይደለም። የዓለም የኃይል ሚዛን የሚለካበት፣ የኢኮኖሚ የልብ ምት የሚደመጥበትና ትንሽ የክብሪት ጭረት ታላቅ እሳት ሊለኩስ የሚችልበት ባሩድ የለበሰ ቀጠና ነው። የኢራን የጦር ልምምድ፣ የአሜሪካ ጠንካራ ማስጠንቀቂያና የንግድ መርከቦች ስጋት ተዳምረው ቀጠናውን እሳተ ገሞራ ከመፈንዳቱ በፊት እንደሚታይ ጸጥታ አስፈሪ አድርገውታል። ዓለም በዚህ ጠባብ የውሃ መስመር ላይ የሚሆነውን በትልቁ ትንፋሽ ሰብስቦ በመጠባበቅ ላይ ይገኛል። ክቡራን የቻናላችን ቤተሰቦች ለሰዓቱ ያሰናዳናቸው የሀገር ውስጥና የውጭ ዘገባዎች እነዚህን ይመስሉ ነበር። ስለተከታተላችሁን እያመሰገንን ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።